ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ውድ ቤተሰቦቼ እንደምናችሁ። እኔ እንግዲህ ዛሬ ትንሽ እናውራ እስኪ ብለን በአዲስ ነገር መተናል ማለት ነው። እሱም ሰሞኑን ፋሲካ ቲዩብን ማለት ነው በሌይላ ኑር ሰቦ ጉዳይ ለምንድን ነው ማትመሰገነው? ለምን ተገለለች? ሌላ ቲሞች ለምን አገለሏት? ተብሎ ብዙ ውዝግቦችና የተለያዩ ውዝግቦች መተው ተነስተው ነበረ። በሱ ዙሪያ እስኪ ለምንድን ነው እሷን ያገለሏት? በሌላ ጉዳይ ፋሲካ ለምንድን ነው ያልተመሰገነችው የሚለውን እስኪ አብረን እኔ ትንሽ ቡናም ላፍላብ ያለውኝ ግቢ ላይ ነው ያለሁት። እስኪ ኑ ቡናም እያፈላው እየጠጣንም እናውራለን። ለምን እንደሆነም እነግራችኋለሁኝ ማለት ነው። እስኪ ቡና እናፍላ ኑ። እንግዲህ እኔ እንደሚመስለኝ ማለት ነው። ለምሳሌ በሌላ ኑር ሰቦ ጉዳይ ሁላችንም እንደምናውቀው ፋሲካ ጉዳዩን ፋሲካ ቲዩብ ነች ያወጣችው ማለት ነው። በቡታጀራ ቀርጻ ብዙ ሰው ጋር በሌላ ኑር ሰቦ ጉዳይ ማለት ነው ብዙ ሚዲያዎችን ደውለው አናግረው አውጡልን እባካችሁን አጉዙን ብለው ወንድሞቿ ሲለምኑ ቤተሰቦቿ አልቅሰው ሲለምኑ ብዙ ሚዲያዎች ብዙ ዩቲዩበሮች አንዳቸውም ቼክ አላደረጉም ነበረ። አንዳቸውም ተቀብለው አልሰሩም ነበረ። እንግዲህ ቡታጀራ ላይ ብዙ ዩቲዩበሮች አሉ፣ ብዙ ሚዲያዎች አሉ። ቡታጀራን ብቻ ሳይሆን ሌሎችም ተቀብለው ያወጡ አልነበሩ። እውነት ለመናገር እኔ ለምለም የተንቢን በጣም ነው የምወዳት። ለምለም ለሀቅ ቆማ ወላሂ በግልጽ ጠይቃ ነበረ እነ ካሊድን እነ ሌላ ቲምን ለምንድን ነው እሷ ያልተመሰገነችው ብላ ትክክለኛ ነገር የተናገረችው ለምለም የተንቢ ቲዩብ ብቻ ነች። ሀቂቃ እስከ ዛሬ ቲክቶክም ይሁን የተለየም ቦታ ተነስተው ሲያወሩ በሰማሁት ማለት ነው። እውነት ለመናገር ሌላ ለምንድን ፋሲካ በሌላ ጉዳይ ለምንድን ነው ያልተመሰገነችው? ፋሲካ ለምንድን ነው በሌላ ጉዳይ በሌላ ቲሞች ላይ የተገለለችው ተብሎ ሲጠየቅ እኔ አንድና አንድ የአረብ ሀገር ሴት ስለሆነች ወይም ደግሞ አንዳንዴ የሆነ ሰው በሰራው ሌላ ሰው ክሬዲት መውሰድ የሚፈልጋላ ብዙ ሰዎች አሉ እንደዛ አይደል? አሁን ሌላ በሌላ ጉዳይ ላይ እውነት ለመናገር ቤተሰቦቿን እያገኘች እርጉዝ ነበረች። በዛ ሁኔታ እንደ እሷ የለፋ ሰው የለም እንደ ፋሲካ እውነታውን እንትን ስንል ማለት ነው። ለሀቅ የቆመ ለእውነት የሚናገር ውስን ሰው እንደሆነ የምታውቁት በዚህ ጉዳይ ነው። ፋሲካ እርጉዝ ሆና በዛ ሁኔታ ላይ ሆና አቅሟን ልጆቿን ትታ ቤቷን ትታ ለሌላ ጉዳይ ደጋግማ እየቀረጸች ካላህ በታች ደግሞ እንዲረዱ ከአህለል ከህሮች ዛሬ ለደረሰችበት ነገር በትልቁ ሰበብ የሆነችው ወላሂ የታወቀ ነው ፋሲካ ነች። በትልቁ መመዝገን የነበረባት እሷ ናት። እነ ካሊድም እነ ሌላ ቲሙም እነ ቦሚራ ሁላቸውም አላህ ጀዛቸውን ይክፈላቸው። እሷም ይሄን ጉዳይ እንዲያውቁትና እንዲረባረቡበትም ሰበብ የሆነችው ከመነሻው ቀርጻ ያወጣችው እሷ ስለሆነች ብታጠፋም እንኳን መመዝገን መቻል ነበረባት እንደኔ ማለት ነው። እውነት ለመናገር እኔ ብዙዎችን ሰምቼ ብዙዎች ሲያወሩ ብዙ ነገር ሲሉ ምናምን ሰሞኑን እኔ ሙሉ በሙሉ እየሰማው ነበረ ማለት ነው። ያን ሁሉ አይቼ ግን ሚዛናዊ ሆና ያገኘኋት ማንን ነው? ለምለም የተንቢ ቲዩብ ብቻ ነው ሀቂቃ። ለምን ሁሉ ጊዜ ለእውነት የቆመች ነው። እንደውም እንደሚታወቀው ከ3 አመት በላይ ተጣልተዋል። ከተጣሉ 3 አመት በላይ ነው። ግን እሷ እውነታው ለሀቅ ስለምትቆም ሀቅን እንትን ስለምትል ብቻ ሀቁን ተናግራ ነበረ። ቪዲዮዋን እስከ መጨረሻ ገብታችሁ አድምጡት። እኔ መድምጫዋለሁ። ፋሲካ ለምንድን ነው የተገለለችው? የሌላ ቲሞች እንድትመሰገን የእሷ ስም እንድትነስ ልታጠፋ ትችላለች። ለምንድን ነው ያገለሏት? ለምንድን ነው እንዲህ የሆነው ብላችሁ ስታስቡት ወላሂ በጣም ነው የሚገርመው። ሁሉ የሚጋጋጠውና የሚላላጠው የሆነ ክሬዲት ለማግኘት ነው። የሆነ በቃ እንዲመሰገን ለአላህ ብለው አድርገው ላደረጉት ነገር ለዚህ ላበቋት ነገር አላህ ጀዛቸውን ይክፈላቸው ለሁሉ። ግን ወንድማችን ካሊድ ደግሞ ማንጠብቀው የሆነብን ነገር በዚህ ጎን የተቸገሩ እንረዳለን፣ የአረብ ሀገር ሴቶችን እንረዳለን እያሉ እሷን ግን በተቻላቸው አቅም ወላሂ ለምን ያኔ ኢቭን እኮ
የሆነ ቪዲዮን ሪከርድ የተደረገ ላይቭ ላይ ሲወሩ ሪከርድ የተደረገ ነገር አይታችሁ ከሆነ ማለት ነው ካሊድ ምን እያለ ነበር? እሷ ከገባች ወርዳለሁ እያለ ነበር፣ ወንድም ካሊድ ማለት ነው። ለምን ልታጠፋ ትችላለች? አዎ የሆነ ጊዜ ላይ ተሳስታ ወታ ያወራችው ነገር ነበረ ሚዲያ ላይ አይደል? አዎ አስፍታለች። ያንንም እኮ ማረም ነው። አትቾኪ በነገራቶች። መጀመሪያ ሰበብ የሆንሻት አንቺ ነሽ። ለዚህ ጥሩ ነገር ለኸይር ነገር አድርገሻል፣ ግን ደግሞ ይሄን አጥፍተሽብናል ብትሏት አንድ ነገር ነው። እኛም እንቀበላችኋለን። ከእናንተ ጎን ሆነን እህታችን ፋሲካን ለምን እንደዚህ ያደረግሽ ብለን ፍርደውስን መጠየቅ እንችል ነበር። እናንተ ግን አገለላችኋት። እንዳትመጣ እዛ እንዳትመሰገን ኢቭን ገስት እንኳን ተገኝታ በዛን ሰዓት እንዳታወራ እንዳትገባ እኔ ወርዳለሁ እያልክ ነበረ ወንድም ካሊድ ማለት ነው። ስለዚህ ይሄ አግባብ ነው አይደለም ማለት ነው። ሌላኛው ደግሞ ይሄንን ጉዳይ እሷ እንደመያዟ መጠን እሷ እንደማውጣቷ መጠን እሷ እንደመረዳቷ መጠን ወላሂ የሌላ ቤተሰቦች ወንድሞቿ፣ እህቶቿ፣ ቤተሰቦቿ መጀመሪያ ያለቀሳችሁት ፋሲካ ጋር ነው። አይዟችሁ ብላችሁ ብላ እንባችሁን ያበሰችው እሷ ነች። ሰበብ የሆነች ሌላ አልሐምዱሊላህ ለሀገር በክታለች። አልሐምዱሊላህ ሌላ ለሀገር በክታለች አይደል? ይሄን ደረጃ እንድትደርስ ደግሞ በመጀመሪያ ሰበብ የሆነች እሷ ስለሆነች ማመስገን እሷን ነበረባችሁ። ካለፈም በኋላ እኔ ያገኟታል ከእሷ ጋር ቪዲዮ ይመጣሉ እያልኩኝ እየጠበቅኩ ነበረ፣ አላመጡም። ሌላ ደግሞ ቲክቶክ ላይ ራሱ ጉዳዩን ይዘውት መጥተው ቅርታ መጠየቅ አለበት። ፋሲካን ባጠፋቸው ቅርታ ጠይቃ፣ እነሱም ካሊድን ባጠፋው ቅርታ ጠይቆ ነገሩን በእርቅ የሚፈቱት ነበር የመሰለኝ። ግን አሁን ሳይ ዝም ተብሏል። ማለቴ ማንም ትኩረት አልተሰጠውም። ተጨማሪ ምን አየው? እነ ሀቢባንና ሌሎችን በእርግጥ ሁሉም ተረባርበዋል። በሌላ ጉዳይ ያለፈ ያልደከመ የለም እንደሚታወቀው እና እነ ሀቢባ ሌሎቹ ሲመሰገኑ ተነስቶ በዚህ ጉዳይ ላይ እንትን ሲሉ አየውኝ። ለምንድን ነው ፋሲካ በዛ መሀል ያልተጨመረችው? ይሄም ለኔ ጥያቄ ሆነ። ዛሬ ይሄን ቪዲዮ እንድሰራ ያደረገኝ የሚገርማችሁ በሌላ ቪዲዮ ነበር የምመጣው። ቲክቶክ ላይ ዞር ስል ለሀቢባ ምን ተብሎ ተጽፎላታል? ፋሲክ መመስገን ያለባት ሴት አለች ፋሲካ ነች ምናምን ተብሎ የሆነ ሪከርድ ተቆርጦ አየውኝ ማለት ነው። ያንን ሳይ ደግሞ ለኔ አላስቻለኝም ወላሂ ዝም ብዬ ነበረ። ሀቂቃ ግን ለምን ለኸይር ነገር ለትልቅ ነገር ዛሬ ሌላ እዚህ ለመብቃቷ በትልቁ ሰበብ የሆነችን ልጅ ማመዝገኑ ለምን እንትን አለ? ሀታ የሌላ ቤተሰቦች እውነት ለመናገር ጥፋተኛ ናችሁ ለኔ ማለት ነው። ፋሲካን አግኝታችሁ ሹክረን ማለት መቻል አለባችሁ። ሌላ ብትሆን ሌላ ራሱ አግኝታ ባታግ ብቻ ወላሂ ሹክረን ማለት አለባት። በሌላ አይደለም በወንድሞቿ ነው እንትን የሚለው ነው። ወንድሞቿ ፋሲካን ማመስገን መቻል አለባችሁ። የሌላ ቤተሰቦች ፋሲካን በደንብ አመዝግኗት። እውነት ለመናገር እሷ ነች ሰበብ የሆነችው እውነታው እንዲወጣ የሌላ ችግር እንዲታይ ሌላ ለኢትዮጵያ ደጋግ ህዝቦች ደርሶ የሌላ ጉዳይ ሰበብ ሁና ዛሬ ላይ በአፊያ በጤና አልሐምዱሊላህ እንዲደርስ ለናንተ ለሀገሯ ለቤተሰቧ እንድትበቃ ያረጋቻት ምንም ጥርጥ የለውም ፋሲካ ናት። ስለዚህ እናንተ አግኝታችሁ አመስግኗት ሐቂቃ ማለት ነው። ሹክራን ማለት ማንን ገደለ? ሹክራን ማለት ማንን ገደለ? ፋሲካ መመስገን መቻል ያለባት ሰው ነች። እውነት ለመናገር ሰው ትንሽ ነገር እንኳን አድርጎ እንትን ይላል። እቺ የሌላን ጉዳይ እንግዲህ ማያውቀው የለም ምን ያክል ከባድ እንደነበረ እንግዲህ ወደ የኢትዮጵያ 60 ሚሊዮን በላይ ብር ነበር የሚያስፈልገው። ያንን ብር ለማሰባሰብ ግን እንግዲህ አስቡት የኢትዮጵያ ህዝብ በዛን ያክል ጉዳዩ አድርጎ እንዲረባረብ አልቅሶ ከናንተ እኩል ይሄ መልእክቴ ለሌላ ቤተሰቦች ናቸው። አልቅሶ ከናንተ እኩል እንዲረዳችሁ እንዲተባበራችሁ ሌላ ለሀገር እንድትበቃ ሰበብ የሆነችው ማነች? ፋሲካ ነች። እሷን ማመስገን አለባችሁ። ሩቅ አይደለችም፣ ቡታጀራ ነች። እናንተም እዚሁ ቡታጀራ ናችሁ። ስለዚህ ፋሲካ ቲዩብን እኛም እናመሰግናታለን። በጣም ነው የምናመሰግንሽ። ጀዛሽን አላህ ይክፈልሽ። አንቺ ለሰው ብለሽ አላደረግሽውም፣ ለአላህ ብለሽ ነው ያደረግሽው። ደግሞም ጀግና ነች። ሰበብ ሆነሽ ተሳክቶልሽ ለሀገር መብቃቷ ራሱ እኮ የህሊና እርካታ አለው፣ ደስታ አለው። እኔ አልሐምዱሊላህ በእኔ ሰበብ አንድ ኸይር ስራ እኮ ሰርቻለሁ። እቺ ልጅ ባልሆነ ነገር ውስጥ ወይም ደግሞ አደጋ ላይ ነበረችና ረድቻታለሁ የሚል እርካታም ይኖርሻል። ገብቶሻል? እና ነገም አላህ በትልልቅ ኸይር ስራዎችን የሚያሳካልሽ
አላህ ያድርገው። አብሽሪ በርቺ። ሌሎቻችሁ ደግሞ ፋሲካን ሰፖርት የምታርጉበት መንገድ ሰብስክራይብ፣ ላይክ በማድረግ ዩቲዩብ ገብታችሁ ቪዲዮዎቿን በማየት እናግዛት። ለኛ እንደዚህ የተቸገሩ ልጆችን ድምጽ ሆና ለሀገር እንድትበቃ ያደረገች ጀግና ናት። ከሷ ሌላ ጥሩ ጥሩ ነገሮችን እንጠብቃለን። አበረታቷት እና አበረታታት። የሌላ ቤተሰቦች ደግሞ እሷን ይቅርታ ጠይቁ፣ አሊያም አመዝግኗት ተገኝታችሁ ማለት ነው። እሷን አመዝግኑ፣ ፋሲካን አመስግኑ ማለት ነው። እናንተ ፋሲካን አመዝግኑ እና ዛሬ ማለት ነው በዚህ ጉዳይ የመጣሁት በሌላ ወይም በፋሲካ ጉዳይ የመጣሁት ወላሂ በጣም ገርሞኝ ነው። እንዴ ለምን ገረመሽ ብትሉኝ ማለት ነው ሌላው ሰው ሁሉ እየተመዘገነ ፋሲካ አትነሳም። ከመነሻው ይዛው የወጣችሁ ጉዳዩ እንደገና ደግሞ ተደጋጋሚ ቪዲዮ የቀረጸችው ልጅ ለምንድን ነው ማትመሰገነው? ለኔ ጥያቄ ነበር። ፋሲካ የሆነ ያጠፋችሁ ነገር አለ፣ የሆነ ያደረገችው ነገር ለኔ በጣም ጥያቄ ሆኖብኝ ነበረ። ገባችሁ? ግን አሁን ደግሞ እነ ሀቢባም እነ ረጁ ሌሎችን ሌላ ራሱ ስታመሰግን ቤተሰቦቿ ያን ሲያረጉ ገስት ገብታ አይቻለሁ ቪዲዮ